ለማስገባት እንኳን ፎሎ ይፈልጋሉ እና እንደ ሀገሪቷ ነው ጋይስ እና እንደ ሀገሪቷ ስለሆነ አልገባኝም አሁን እንሞክራታለን አፍቃሪ ነኝ ማሪ በዚህ ሰዓት አፍቃሪ ቆይ አንዴ የሆነ ችግር ላይ ናት ቅልቦች ካልመጣን ቁጥሯን መቀበል አለብኝ ታውቃላችሁ የልጅ ነገር አልችልም አይ ዶንት ኖ በጣም ያስጨንቀኛል የልጅ ጉዳይ መጣል ቅልቦች ይሄው ሳይ እሺ እሷ የታለች አቡዬ እንዴት ነሽ? ሰላም ነው። እኔማ ስትቆይ ተስፋ ቆርጬ በቃ ወይ ዛሬ ቢዚ ሆናል ላይ መጣም ቁጥሯን ተቀብዬ በቻለ ሰዓት እነግረዋለሁ ምናምን እያልኩ ነበር። እንዴት ነህ? ምንድነው? ደህና ነኝ ያለው ሰላም ነው። ከሶሻል ሚዲያ ለምርቄ ይሄው ሳምንት ከሞላኝና በምን ምክንያት? እንጃ ስራ በዛ ነጋ ጠባ። ቢዚ ሆነክ? አዎ በጣም በእውነት ከዛ እንድካም ቢዚ ሆነክ ነው ወይ? አዎ በጣም አውዬ። ኦኬ ደህና ነሽ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ጾም ጥሩ ነው? ሁሉ ሰላም ነው ይመስገን። አልሐምዱሊላህ። እሰይ አምሮብሻል። ምን እንዲህ በጣም ቴንክ ዩ። እሺ አሁን ያው እንግዲህ ችግር ሲኖር ነው ሁሌ ምጠራክ፣ እርዳታክን ስፈልግ ነው ምጠራክ። ምንም ችግር የለውም አቡዬ፣ ምንም ችግር የለውም። እሺ አንዲት እህታችን አሁን ወደ ዱባይ ከመጣች ገና 5 ወሯ ነው። ኢትዮጵያ ኑሮ በጣም ምርር ሲላት ከጎረቤት ገንዘብ ተበድራ ወደ ዱባይ ትመጣለች። ምንድነው የመረራት? የባሏ ጭቅጭቅና ድብድብ። በጣም ይመታታል፣ ይጨቀጭቃታል፣ ስቃዋና በዛባት። ዱላው እና ጭቅጭቁ ስድቡ ሲመራት ድህነቱም ተጨምሮ ምርር ሲላት ከጎረቤት ብር ተበድራ የደላላ የሚከፈል ተበድራ ወደ ዱባይ ትመጣለች። 5 ወሯ ነው። የ14 ዓመት ወንድ ልጅና የ3 ዓመት ሴት ልጅ አለቻት ከዚህ ሰውዬ ማለት ነው። እናም ቤት ውስጥ ታቸው ነው የወጣችው። እሷ ከስቃይ አመለጠች። ወደ መዳም ቤት ወደ አረብ ሀገር መጣች። እናም የመጀመሪያውን 2-3 ወር ሰርታ ደሞዝ ተቀብላ ያንን ደሞዝ ለጎረቤት ላበደሯት ከፈለች። ይሄም ሰውዬ ሄደና ሚስቴ ብር ልካላችኋለች ወይ እዳዋን ከፍላለች ወይ ብሎ ይጠይቃል። እነሱም አዎ ከፍላናለች እናመሰግናለን ይላሉ። እሱም ወደ ቤት ተመለሰና በጣም ተናዶ እንዴት ለኔ አትልኪም እንዴት ለነሱ ትልኪያለሽ ብሎ በቪዲዮ ኮል ኢሞ ደውሎ ልጁን እየገረፈ ይኸውልሽ በኔ ብር እስካላክሽ ድረስ እንደዚህ ነው ልጁን እየገረፍኩ ማሰቃየው ብሎ ልጁን እየገረፈ አሳያት። እሷም በዚህ በጣም ተደናግጣ አለቀሰች፣ ጮኸች። ምንም አይነት ማስረጃ አልያዘችም። ሁሌም ቤታችሁን ነው ማቃጥለው፣ እናት አባትሽን ወንድምሽን ነው ምገለው፣ ቤቱን አቃጥላለሁ፣ ከብቶቹን አቃጥላለሁ እያለ ዛቻ በጽሁፍም በቮይስም ይልክላትና ወዲያው ይደልተዋል፣ ይልክላትና ወዲያው ይደልተዋል። እሷ ደግሞ እንደዚህ ቀልጣፋ ስማርት አይደለችም ማስረጃዎቿን ለመያዝ። ግን አሁን በህግ ቢጠየቅልኝ ጎረቤቶችም ሊመሰክሩ ይችላሉ አለች። ለምን ጎረቤቶችሽ ራሳቸው ልጆቹ ሲገርፍ ሲጮሁ ሲያለቅሱ ሲሰሙ ፖሊስ አይጠሩም ስላት ይፈሩታል። ሁሉም ጎረቤቶች ሁሉም ይፈሩታል። እና ጎረቤት ያሰለቸ ነው። እናም ልጄም ይመሰክራል። ለምን ልጅሽን ፖሊስ ጣቢያ ሂድ አትይውም? የ14 ዓመት ልጅ እኮ ትልቅ ነው። ለምን ፖሊስ ጣቢያ ሄድም ብያትም ነበር። ልጄ ፖሊስ ጣቢያ ሂድ ስለው ይፈራል። ጥፋም ብዬው ነበር ልጄን ጥፋ በቃ ልጄ እንዳትሞት በእጁ ብዬው፣ እሱ ደግሞ የ3 ዓመት ልጅ እህቱን እንዴት እህቴን ጥዬ እጠፋለሁ ብሎ ለእሷ አዝኖ አልጠፋም። እና ባካችሁ የት አካባቢ ናቸው? ደብረ ዘይት። ኦኬ ወይ ልጇ ስልክ አለው? ልጇ ስልክ የለውም። ምን እናግዛታለን ታደኛ? አሁን ደብረ ዘይት አሁን ከተማ ውስጥ ነው ገጠር ላይም ያም ደግሞ ቢለይ እየነገረችን ነበር። አሁን እንትኗ ነቅሏት ነው አስገባታለሁ። ኤግዛክትሊ የት እንደሆነ እንኳ እንትን ትግባና እስቲ
ገጠር ነው ያሉ ኮሜንት ላይ። አዎ ገጠር ነው ብላለች። ገጠር ነው ብላለች። በጎረቤት ስልክ ኦኬ፣ በጎረቤት ስልክ አዎ፣ ጎረቤት ማናገር ይቻላል። የጎረቤት ስልክ ሰታን ምን ይመስልሃል? ይችላል ተስጠንና እኔ አሁን ለራሱ ማውራት እችላለሁ እዚሁ ባለንበትም። እሺ ጥሩ። ነይ ግቢ አበበች። ሞዴሬተሮች አስገቧት ኤልሳቤትን ወይም አበበች። ደንካካ ምንድን ነው የሚባል ቦታ አለ? ደንካካ እያሉ ነው ኮመንት ላይ። እኔ አላውቀውም። ቢያንስ እንኳን ደውለን ከዛን ሸገር ውስጥ ያለው ከሆነ ምናልባት በዛ ኦኬ እሺ። የታለች ኤልሳቤት አበበች? የታለች? እኔ ፎሎ እንድናደርጋት አካውንቷ ገስት እንዲያስገባት በራሷ ክፈችላት። ይኸውልህ ይዛት የመጣችው አብራት የምትሰራ ኤልሳቤት የምትባል ልጅ ናት። እሷ አበበች ነው ስሟ። ቲክቶክ በስልኳ ክፈችላትና ቲክቶኳን ስጭንና እዚሁ ፎሎ እናርጋትና በራሷ ትግባ ብያት። አሁን ቲክቶክ ከፍታላት 0 ፎሎ ነበር ወደ 300 ምናምን ፎሎ አድርገ ነው ገስት እንዲያስገባ አላስገባም ብሎ እየሞከርነው ነበር። አሁን የት እንደሄደች እኔ እንጃ። እስቲ አስገቧታለሁ። እንግዲህ እንደውልላታለን። እዚህ ሁነን እንሰማለን። እኔም እናግረናቸው ምን መሆን እንዳለበት ጎረቤቶቹም ማብራራት ያለባቸው ነገር ካለ ወንድሟ ስልካለው እያሉ ነው። ኦኬ ወንድሟ የደብረ ዘይት ከንቲባ ነው፣ ሊያግዛት ይችላል። ሀቡ ወንድሜ የደብረ ዘይት ከንቲባ ነው፣ ሊያግዛት ይችላል። በጣም እናመሰግናለን ትዙዬ። እሺ